ኡምራ አድርጌ ነበር ጅዳ እና በሱ ጉዳይ ላይ ግን ትንሽ የሆነ ማይሆን አስተያየት እየተሰጡ ቅርብ ብሎኛል። ሰይፍዬ ምን ነው መናገር ይችላል አይደል? ሰይፍዬ ያየው ነው ቪዲዮ። አዎ የት ነው ይሄ ጅዳ ነው። ይሄ መዲና ያለው ሀገር ነው። ከዛ መካ ነው የሄድኩት። እኔ ጅዳ የሄድኩት ሰይፍዬ ለእናቴ ኡምራ ለማድረግ ነው እና እዛም በዛው እኔም ሄድኩኝ ራሴም ኡምራ አደረኩ እና ግን ከዛ እንደመጣሁኝ በጣም የማይሆን ያላልኩትን ነገር ሀሊማ ዘፈን አቁማለች። እኔ ዘፈን አላቆምኩም። አሁንም አላህ እስካለው ዘፍናለሁ ከዛ በኋላ እንጂ ማንም ስላለኝ አላቆም። ሰይፍዬ እውነቱን ነው የምነግርህ እና ብዙ አመታት ግን እኮ ላንቺ አስበው ነው። አዎ ለኔ የሚያስበው በቃ አሉኝ እኮ የዛሬ 20 ምናምን አመት ነው አልበሜ ከወጣ ከዛ ጊዜ ጀምሮ አይደክማቸውም ወይ ሰይፍዬ? እኔ እንኳን ይደክመኛል በእናትህ። አይ አሁን ወደዛ ጠጋ ስትይ ይሄ ሁለተኛዬ ነው ሰይፍዬ። አዎ ሁለተኛዬ ነው ግን በቃ እንደዚህ ስትሄድም እንደዚህ አሁን ለምን መሰለህ እዛ ጋር እኔ ያላልኩትን ሀሊማ ዘፈን አቁማለች ብላለች ብለው አሁን ዘፈን ሳወጣ ደግሞ ብዙ ሰው ተቀየመኝ። እኔ ያላልኩትን ለምን እንደዚህ ያደርጋሉ? ገብቶሃል? እና በቃ ወደ ራሳቸው ቢመለሱ እንደኔ እኔ በቃ በራሴ መንገድ ነው የሚሄደው ሰይፍዬ። የተጠራው ቀን ሙዚቃውን አቆማለሁ፣ እስከዛው ድረስ ግን በተሰጠኝ መክሊት እሰራለሁ። አዎ እና በጣም ብዙ ስድቡ ይሄንን የምልህ አሁን በጣም ብዙ ሙስሊሞች በጣም ነው የሚወዱኝ። ግን ይሄ የፌስቡክ የቲክቶክ ምናምን እንትኖች አሉ አይደለ? እነሱ ናቸው የሚረብሹት። ገብቶሃል? ይሄ ደግሞ ቢያርፉ ረፍት ቢያረጉ። ነጠላ ዜማሽ በልስቲ ነው። አሁን እንደዚህ ደግሞ ለሚያወሩት የምታወጭላቸው ነጠላ ዜማ እረፍ ውስጥ አይደክማቸውም? ሰይፍዬ እንዳይትሙት 25 ዓመት ምናምን ከኔ ጋር በመወቃቀስ የሚቀየር ነገር እኮ የለም ሰይፍዬ። ለምን መሰለህ? አላህ በፈቀደው ነው። በቃ እና አባቴንም እናቴንም ሁሉንም አስቀይሜ ነው ዘፋኝ የሆንኩት። እኔ ፈቅደውልኝ አይደለም፣ ከነሱ ጋር ተጣልቼ ነው። ግን በቃ ማቆም ስላልፈለጉ እንደዛው እንደሆነ ነው የሄዱት እናትና አባቴ። አሁን የሚቀየር ነገር የለም። ገባ? ስለዚህ እኔን ለመቀየር ብዙ ነገር ነው እንትን የሚሉት ምናምን ነገር። እኔ ደግሞ አይስማማኝም እንደዚህ አልሰማም ሲጀምር። እኔ አሁን ለምሳሌ ጫት አቁም ተብዬ ብዙ የቤተሰብ ጫና ነበረብኝ በሰዓቱና እምቀመው እነሱን ለማናደድም ነበር በጊዜው። በጣም አቁም ይሉ ነበረ። በኋላ ላይ ግን ሲገባኝ አቆምኩኝ። እውነት ነው። እና ልክ ሲገባኝ ሳቆም ግን ለካ እነዚህ ሰዎች ለእኔ ጥሩ ሲያስቡ ነበር። በጊዜው ነው የማስባቸው እንደ መጥፎ ነበረ። እሱ ያለው ቀን ግን አለ ለሁሉም ነገር። ያ እስኪመጣ እባካችሁ ታገሱ እያልሽ ይመስለኛል። ታገሷት። ለምን የሚለበሰው እኔ በህይወቴ ሰምቼ አላውቅም ጋይዝ። ነጭ ነጠላ ሰምቼ አላውቅም። ቡና ላይ ደግሞ ነጭ ነጠላ ዛሬ ከእናንተ ሰማ እሪኮ መጋና። እሺ ጋይዝ ከዛስ ምን ብላ እሳቱ ወይ ጉዴ! አይ ቡና ሲኒ እኔ